አይደለም ወላሂ እነሱ እድለኛ አይደሉም። ይሄ በቃ መኖር ነው፣ ህይወት ውስጥ ትኖራለች። መንሱር ያንቺ ነው ያንቺ አይደለም፣ ይሄ ያለህ ነው። ገባሽ? አንቺ አፍቃሪ በመሆንሽ ደስተኛ ሁኚ፣ ምንም አያሸማቅቅሽ። እሱም አይፈልጋቸው ነገሮች ብታፈቅር ይሶ ሚዲያ ላይ ለመጀመሪያ ጊዜ መንሱር እና ዶክተር ጫልቱ መካከል ትልቅ የገባው ጠላት ነው። ልብ በይ። በዛ ደረጃ ተጠቀሙበት። ምን ያህል ክብሩን ዝቅ እንዳደረገው አይተሻል። ስናወራም ነበር አፍዛ። ይሄ መንሱር ለሱ ሞት ነው። አንዳንድ ጊዜ ክብር ራሱ ክብሩን ይፈልጋል። ክብሩ ከህይወቱ በላይ ነው ለመንሱር። ጀስት እኔም ልክ እንደዛ በዛ አንግል ስለማስብ፣ ስለዚህ በቃ ተይ ካለሽ ተይ እስኪ ግድ እሱ የሚልሽን ታዘዥ የለም አውሪ። ኤኒ ታይም ነው የምትፈልጊው ነገር የሆነ በቃ ፍቅር ለማስያዝ ሞክሪ። አንቺን የያዘሽ ፍቅር እንዴ ሴት ነሽ፣ ብልሃትሽን፣ ብቃትሽን፣ ጥበብሽን ተጠቀሚ። ከተሳካልሽ አልሐምዱሊላህ፣ ካልተሳካልሽም ህይወት ይቀጥላል። ዚስ ኢዝ ማይ ፋይናል ወርድ። አመሰግናለሁ ስላዳመጣችሁ። እሺ፣ አይ ስለተቃወምክ ነው። እዚህ ምድር ላይ ትልቁ ኃያሉ ነገር ፍቅር ነው። እናንተ የምታወሩት ስለ ህግ ነው አልክ አይደል? ምድር እንኳን የተፈጠረችው አዳምና ሔዋን ወደ ምድር ሲላኩ አዳምና ሐዋ በህግ ነው። ከምንም ነገር የሚበልጠው ህግ ነው። በመጀመሪያ ደረጃ ህግን ስጥስ ነው ብዙ ነገሮች የሚበላሹት። እኔ እሷ ደስ እንዲላት ወይ መንሱሬ ደስ እንዲለው የሆነ ነገር አላወራም። ሪያሊቲን ነው ማወራልክ። ሪያሊቲ ሳወራልክ አንተ ጋር ህግ ነው የምታወራው የምትል ከሆነ ፍቅርን አቀያ አይደለም እኮ ማጋለገል የሆነ ነገር አንተ ስለማልፈልግ ነው። እንደ ሀሳብ ደረጃ እንኳን ባየው ሚዛን ላይ ባስቀምጥ እቺ ልጅ ይዛ የመጣችው ፍቅር ነው ህግ ምናምን ነገር፣ ፍቅር ከህግ ይበልጣል ወንድሜ። ገባህ? እሺ ወላሂ ከህግ ይበልጣል። ለዛ እኮ ነው አሁን ይኸውልህ ከህግ አይበልጥም አልኩ። ህግ ነው ይበልጣል። በአንተ ይበልጣል። በዛ እንደያዘ በአንተ ይበልጣል። እንዲህ ክርክር ሳይሆን ለምን ተቀላው መንሱር እያወራ ያለው ስለ ፍቅር ሳይሆን ስለ ክብር ነው። የሰጣት ነገር እንዲህ በዚህ ደረጃ እንደዚህ ሲናገር የነበራቸው ንግግሮች ሁሉ ስለ የሱ ክብር ጉዳይ እንጂ ስለ ፍቅር አይደለም። ገባ? ፍቅር ኃያል ነው፣ ከመንሱር ክብርም በላይ ነው። ስለ ክብር በጣም በተደጋጋሚ ተሳውራ የነበር መንሱር በትክክል። ስለዚህ እቺ ልጅ እና ቦስ ወይ የኔ ቦስ ምሳሌ አሁን መንሱር ጋር ቁጭ ብለህ ካልሆነ እንኳን ዝም ማለቱ ጥሩ ነው። ቢሆንም ደግሞ እንደው የሚገናኙበትን ምን ችግር አለ? ፍቅርን ቢያጣጥሙ ለምን እህታችን ትጎዳለች እንዴ? ምን ችግር አለ? መንሱር ምን ይቀርባል? ኦኬ፣ እንደዛ ሳይሆን ያጣጥሙ ሳይሆን ወይ ማሜ ያበላሽን ያጣጥሙ ሳይሆን ኦኬ ኒካህ ይሰርላት ብለህ ዝጋው። ያጣጥሙ የሚባል ነገር የለም። ይቺ ልጅ እቃቃ መጫወቻ አይደለችም። ገና ለገና ስላፈቀረች እሱን ጢባጢቦ መጫወቻ አትሆንም። በትክክለኛው መልኩ እድል ሰጥቷት ቅድም ብያለሁ። የሚችል ከሆነ ማሜ ቅድም እኮ ያላት ናት። ገብቶሃል አይደል? የተከበረች እህታችን ናት። እዚህ ጋር መታ ወድጄሃለሁ ስላለች የሚያወርዳት ነገር የለም። ስሜቷን የተናገረችው አላህ ይጠብቀን ሱብሃነሁ ወተዓላ በረህመቱ። 13 ዓመት እዚህ ጋር 13 ዓመት አንድ ሴት ልጅ እሱ ስለማታፈቅረው ግን እሱ በጣም እንደሚያፈቅራት እርግጠኛ መስፈርቶችን አሟልታ 13 ዓመት አብራው የኖረች በትዳር ነው ያውቃለሁ እኔ 13 ዓመት ሳታፈቅረው። ዚስ ኢዝ ላቭ ብራዘር። ጣት መሰለ ምናምን የምትለው ማታፈቅረው ነው እንደዛ ማሜ። በመጀመሪያ ደረጃ ስሜታ ያለ አንደኛ ነገር እንደዛ አሁን እንትን አንተ ራስህ ይኸውልህ አሁን ሰሞኑን ያው ትንሽ ፍቅር ጎሎሃል መሰለኝ። ለዛ ነው ወንዱ ከዛ ቤት ውስጥ ገቡና ልጅ መውለድ ሲመጣ በስራ ቢዚ መሆን ሲመጣ ምን ነው አሁን ደግሞ ባልጮኸ ማለት ትጀምራለች፣ እሱም ባልጮኸች ማለት ይጀምራል። ያም ሆኖ ግን አይጣላሉ። ምን አላቸው ውስጣቸው እዝነት አለ። ገብቶሃል? መተዋወቅ አለ። የፈለገ ቢሆን እሷን አሳልፋ አሰጥም ባሏን እሱም አሳልፏት አይሰጥም። ይሄ ሪያሊቲ ነው። ሁሉም ቤት እናቶቻችን እኛን ወልደው ሲያሳድጉ እንዴት እንደኖሩ ሁሉም ያውቃል። አሁንም ያለ ነው፣ ዓለም ላይ ያለ ማለት ነው። ይሄ ጥናትም ይሄንን መልእክቴን ከቻላችሁ ሪከርድ አድርጋችሁ ብዙ ቦታ ላይ እንድትለቁልኝ እጠይቃችኋለሁ።
በደንብ ተረዱኝ ነገሩን። ወሌላ እምነት ተከታዮች አላችሁ። አክሱም ላይ ሙስሊም እህቶቻችን ወንድሞቻችን አንድ መስገጃ የላቸው፣ ሁለት የመቃብር ቦታ የላቸው። እዛው ተወልደው ነው ያደጉት። የዛው አገር ልጆች ናቸው። እዛው ነው ሲኖሩ የነበረው። በየጁምዓው መንገድ እየጠረጉ መንገድ ላይ ሬሳ ሰው ሲሞትባቸው ልጅ ቢሞት አባት ቢሞት ሬሳ ተሸክመው ከከተማ ወጥተው ነው የሚቀብሩት። ይሄን ሁላችሁም እዚህ ውስጥ ያላችሁ ተወልዳችሁ ባደጋችሁበት መሬት ላይ የኖራችሁበት መሬት ላይ ሰውን የሚያከብር ህዝብ ነው የአክሱም ህዝብ። ይሄን ነገር ግን እንዲስተካከል እዛ ቦታ ላይ ያሉ የአክሱም ኃላፊነት ላይ የተቀመጡ ሰዎች፣ አክሱም ሀገር ላይ የምትኖሩ የሌላም እምነት ተከታዮች በአክብሮትና እውነት ሰውኛነት ውስጣችሁ የሚሰማችሁ ይሄንን ነገር እንድታስተካክሉልን እጠይቃለሁ። ፌስቡኬም ላይ ገብቼ እናገራለሁ። እዚህ ውስጥ ያላችሁ ሙስሊም እህቶቼ ወንድሞቼ ሰሞኑን የምናደርገው ጥሪ አለ፣ እዛ ላይ እንድትገቡ። የሌላም እምነት ተከታዮች ኦርቶዶክሶች፣ ፕሮቴስታንቶች አላችሁ። የጠየቅነው አንድ ነገር ነው። አክሱም ላይ መስጊድ እንዲፈቀድላቸው መሬት እየጠረጉ አቧራ እያቦለሉ ነው እየሰገዱ ያሉት። በየሳምንቱ መስጊድ አልተሰጣቸውም። ነጃሺ ግን የት ነው የተቀበለው? ተሰደው በመጡበት ጊዜ አክሱም ላይ ነው የተቀበላቸው። ኦኬ፣ አክሱም ላይ ነበረ ሲመራ የነበረው። ቀብር ቦታ የላቸውም። ሬሳ ተሸክመው ከአገር ወጥተው ነው የሚቀብሩት። እባካችሁን ይሄንን ነገር አክሱም ላይ ያላችሁ ወገኖቻችን እናከብራችኋለን። ሰውን የምታከብሩ ናችሁ። ለረጅም ጊዜ ሲጠየቅ የነበረ ነገር ነው። የነጃሺ መስጊድን የነጃሺን ቦታ የተቀበረበትን ቦታ ቱርኮች ገብተው መስጊዱን እየታደሰ ለቅርስና ለጎብኚዎች ተብሎ እየተስተካከለ ነው ያለው። ከዛ በላይ ግን የሚያሳስበው ቅርስ ያሳስባል። ጎብኚ መኖር መምጣት አለበት ሀገራችን ላይ። የእህቶቻችን መስገጃ ቦታ ከምንም በላይ ያሳስባል። የእህቶቻችን የወንድሞቻችን ሬሳ ቤት ውስጥ ሞቱ ተሸክመው ሌላ ቦታ ሄደው ሊቀብሩ አይገባም። ቦታ እንዲሰጣቸው በአክብሮት እጠይቃለሁ። ይሄንን መልእክቴን አድርሱልኝ። በጣም ነው የማመሰግነው መንሱር። ፌስቡክም ላይ ቲክቶክም ላይ ቪዲዮ ሰራለሁ። ሁላችሁም ሼር ዲዩት ማድረግ እንዳትረሱ። ጥያቄ ነው የምናቀርበው። የሚመለከተው አካል ይሄን ነገር በአትኩሮት እንዲያይ። እጅግ በጣም የሚያሳስኑ ቪዲዮዎች ተልከውልኛል። የሚናገሩት የእናንተኑ ቋንቋ ነው። የእናንተው እህቶቻችሁ ወንድሞቻችሁ ናቸው። እናንተ ወታችሁ ቦታ ይሰጣቸው፣ መስገጃ ቦታ መቃብርን ቦታ ይሰጣቸው ብላችሁ ድምፅ ልትሆኑላቸው ይገባል። የሌላ ማውራቱን እፈልጋለሁ። አልጎዳ የምትል ከሆነ እንግዲህ ለራሷ የምትወስነው ራሷ ናት። ሌላው ሰው የሚሰማው ስሜት ተናግሯል። ለእሷ አስበው አሁን የሚሰማሽን ስሜት ስላወራት ደስ ብሎኛል። እና ደግሞ ግን እንዳናወራ የምፈልጉ ሰዎች ማለት ለእኔ አስባችሁ እንደሆነ አውቃለሁ፣ ግን እንደዚህ ባትሉን ደስ ይለኛል። ምክንያቱም እኔ እንደዛ ስላላችሁ እሱ ስላወራኝ እሱ እኔ ማውራት ስላቆመና ስለቀጠለ ምናምን አይደለም እንትን ብለው እኔ ሲጀመርም በስነ ስርዓት ለእህትና ወንድም አሰላሙ አለይኩም የሚሉን ቃል ነው ሰላም በለኝ ምናምን ራሴን እንዳልጠላ ቢያንስ ያልኩት እንጂ ደግሜ በቃ አግባኝ ወስን እሺ በለኝ ምናምን ብዬ እየጠየቅኩት አይደለም ያለሁት። እኔ ጋር ያለው ስሜት ነው የገለጽኩለት ማለት ነው እሱ። እና ደግሞ እኔ ቲሸርቱን አለኝ በእሱ እንትን ነው የምጠጣ፣ አእምሮዬ ውስጥ አለ፣ በህልሜ አየዋለሁ፣ ስልኬ ውስጥ አለ አየዋለሁ። እና ስላወራኝ እና ስላላወራኝ አይደለም፣ እኔን ይረዳኛል፣ እኔን የሚያግዘኝ ነገር ስለሆነ ነው እንደዛ የፈለኩት እኔ። እና ከእምነታችንም ውጭ የሆነ መጥፎ ንግግር ካወራሁት እሱ ራሱ ሊያቆም ይችላል፣ ነግሬዋለሁ። ላያወራኝ ይችላል እንደዛ ካረኩት ማለት ነው። እና እንደዛ ባትሉ ደስ ይለኛል። የእነሱን እንትን ሰምተህ የማታወራኝ ከሆነም አላህ ከሪም ችግር የለውም። ግን ለእኔ አስባችሁ ከሆነ እንደዛ መንሱሬ ልጅቷ ጥሩ ልጅ ናት፣ ሰላም ያላት ልጅ ናት። እንኳን ከአንተ ጋር ከሌላ ጋርም ስታወራ በጣም ክብር ያላት በጣም መልካም ሴት ናት። ዝም ብለህ አውራት። ምንም ለማውራት ሚዲያ ምናምን ላላችሁት ነገር ደግሞ የሆነ አጀንዳ ሲጀመር